በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወለደው የአይሁድ ንጉሥ ወዴት ነው? የተወለደውን ክርስቶስን ለማየት ብዙ ሀገራትን አልፈው ተጉዘው የመጡት ሰብአ ሰገል በኮከብ ተመርተው ነበር። ለእስራኤላውያን እረኞች በታሪካቸው ውስጥ በሚያውቋቸውና በለመዷቸው መላእክት ልደቱን የገለጠው አምላክ ኮከብ ሲቆጥሩና ሲጠነቁሉ ለኖሩት ሰብአ ሰገል ደግሞ በሚያውቁት ኮከብ መራቸው። ሕፃኑ ክርስቶስ ገና ከመወለዱ ብዙ እንደ ጣዖት የሚመለኩ ነገሮችን ድል አድራጊ መሆኑን አሳየ። እስራኤል ጥጃን አምላክ ብለው በወርቅ ጣዖት ሰርተው ነበር። በቤተልሔም ጥጃ ትንፋሹን ለክርስቶስ በመገበር አምላኬ እርሱ ነው ሲል መሰከረለት። በሬም ገዢውን አወቀ፣ ሕዝቤ ግን አላወቀኝም የሚለው ተፈጸመ። ከዋክብትንና ፀሐይን ያመልኩ የነበሩን የዞረዳሽት ወይንም ዞራስተር ፍልስፍናን የሚያምኑ ሰብአ ሰገልንም በሚያመልኩት ኮከብ ፈጣሪያቸውን አገኙ። ቅዱስ ኤፍሬም እንዳለው የሚያመልኳት ፀሐይም በሰብአ ሰገል ጉልበት ለፈጣሪዋ ሰገደች። ኮከብ የሚወጣበት ጊዜ በዚያን ቀን የሰውን ዕጣ ፈንታ ይወስናል ብለው የሚያምኑም ብዙዎች ናቸው። ይህ የሆነው በኮከቤ ምክንያት ነው፣ ኮከባችን አይገጥምም የሚባባሉ ብዙዎች ናቸው። ይህ ሁሉ ባዕድ አምልኮ ነው። ኤሳውና ያዕቆብ መንትዮች ናቸው። የተወለዱት በአንድ ቀን ነው። እነርሱ በተወለዱ ቀን የወጣው ኮከብ አንድ ነው። ኮከባቸው አንድ ሆኖ ሳለ ምነው ነገራቸው ሁሉ አልገጥም አለ? ኮከባቸው ይገጥማል፣ ምነው እነርሱ አልገጠሙም? ስለዚህ ሐሰት ነው። የተወለደው ንጉሥ ግን ኮከቡ ዕጣ ፈንታውን የሚወስነው ሳይሆን ከዋክብትን በየስማቸው የሚጠራቸው በቁጥር የሚያውቃቸው ጌታ ነው። እንደ ዮሴፍ 11ዱ ከዋክብት ሐዋርያቱ ከይሁዳ በቀር የሰገዱለት፣ እናቱ ማርያምም እንደ ያዕቆብ በልቧ እያሰበች የተደነቀችበት የከዋክብት ጌታ የጨረቃ ንጉሥ የፀሐዮች ሁሉ ፀሐይ ነው እርሱ።
ሰብአ ሰገል መሪያቸው የነበረውን ኮከብ ሲያጡት ወደ ሄሮድስ መጡና የተወለደው ንጉሥ ወዴት ነው አሉ። እውነትም ጠቢባን ናቸው። መንገድ ከጠፋብን መሪ ኮከብ ካጣን ልደቱን የፈለግንበትን እናክብር አላሉም። የተወለደው ወዴት ነው ብለው በቤተ መንግሥት ሄደው ጠየቁ። ጥሩ በዓል ለማክበር ከቤተ መንግሥት የተሻለ ስፍራ የለም። በቤተ መንግሥት ራት እየበሉ ጮማ እየቆረጡ በዘፈን ታጅበው በዓሉን ማክበር ይችላሉ። እነርሱ ግን የትም ቢሆን ንጉሡን ሳናገኝ አንቆይም አሉ። የሌለበት ቦታ ቤተ መንግሥትም ቢሆን ልደቱን አናከብርም። አይ ሰብአ ሰገል ይህንን ዘመን መጥተው ቢያዩ ምን ይላሉ? ወዳጄ ወዳጄ አንተ የጌታን ልደት የት ታከብራለህ? መቼም ልደት የሚከበረው ባለ ልደቱ ባለበት ስፍራ ነው። በእውነት የተወለደው የአይሁድ ንጉሥ ወዴት ነው? በጭፈራ ቤት ነውን? በመጠጥ ቤት ነውን? የት ነው ያለው ብለህ ጠይቀሃል? የሚመራኝ ኮከብ የለም ትል ይሆናል። ምንም ቢሆን ግን ሕፃኑ በሌለበት ልደቱን ለማክበር መወሰን የለብህም። ምንም ያሸበረቁ ስፍራዎች ቢኖሩ እንዳትታለል። የሄሮድስ ቤተ መንግሥት ውበት የግብዣው ስፋት አታሎህ የተወለደውን ንጉሥ እንዳያስረሳ ተጠንቀቅ። እሱ ከሌለበት ያማረ ስፍራ ይልቅ እሱ ያለበት በረት ይሻልሃል። እርሱ ያልመረጠውን ስፍራ መርጠህ ከመንገድ እንዳትቀር። የተወለደው የአይሁድ ንጉሥ ወዴት ነው ብለህ ጠይቅ። እሱ ድሃ ሆኖ ባለጠጋ የሚያደርግህን ንጉሥ በሚያልፍ ደስታ አትጣው። በስካር በዝሙት በሚያልፍ ደስታ አትጣው። በስካር በዝሙት በጭፈራ በሄሮድስ ቤተ መንግሥት ቀልጠ ቀርተ የተወለደውን ሕፃን ሳታየው አትቅር። እሱ በተወለደበት ሌሊት አንተ ስትሞት አትደር። እመነኝ፣ የተወለደው ይሻልሃል። ከሞቱት ጋር ጊዜህን አታጥፋ። ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው ብለው የአይሁድን ንጉሥ ሄሮድስን ጠየቁት። የአህያ ውሃ ጠጪው ሄሮድስ ክው ብሎ ቢደነግጥም ፈገግ ብሎ
ላጣራላችሁ ቆይ ብሎ አቆያቸው። መጽሐፍ አዋቂዎቹን ጸሐፍት ፈሪሳውያን ተጠሩ። እነ ሊቄ መለሱ፣ እንደ ተነገረው ትንቢት ከሆነማ አሉ ኩፍስ ብለው፣ በይሁዳ ቤተልሔም ነው ብለው የተወለደውን ንጉሥ አድራሻ ተናገሩ። ሄሮድስ ከነተንኰሉ ለሰባ ሰገል መልእክቱን አደረሰ። ሰባ ሰገልም ሄደው ለንጉሡ ሰግደው እጅ መንሻ አቀረቡ። ሄሮድስን ትተን እስቲ የጸሐፍቱን ነገር ትንሽ እናስተውለው። የተወለደውን ጌታ አድራሻ ጠቁመው፣ እነርሱ ግን መንገድና እውነት ሕይወትም የሆነው ጌታ የተሰወረባቸውን የታወሩ መሪዎች፣ በሽተኛ ሐኪሞች፣ የተራቡ መጋቢዎችን እስቲ ልብ እንበላቸው። ሌላውን ወደ ጌታ እየመራ እርሱ ከጌታ የራቀ፣ የእርሱን ቃል ሰምተው ሰዎች ሲድኑ እርሱ በኀጢአት ቁስል የተወረሰ ስንት አይሁድ አለ። ቅዱስ አምብሮስ እንዳለው የኖህ መርከብ ሲሰራ ሚስማርና መዶሻ እያቀበለ የሰራ፣ ነገር ግን ከጥፋት ውሃ ያልዳነ ስንት በየቤቱ አለ። እንዲህ ተብሎ ተጽፏል ማለት ቀላል ነው። እንደ ተጻፈው መኖር ግን ከባድ ነው። ከመጽሐፍ ጥቅስ ማውጣት ቀላል ነው። የሚጠቀስ ሕይወት መኖር ግን ከባድ ነው። ወዳጄ፣ ለብዙ ሰባ ሰገሎች ስለተወለደው ንጉሥ ነግረሃል። ባንተ ሕይወት ውስጥስ የተወለደው የአይሁድ ንጉሥ ወዴት ነው? ወይስ ባንተ ሕይወት ገና አልተወለደም? ወይስ እንደ እንግዶች ማደሪያ ቦታ የለም ብለ መልሰኸዋል? ኧረ እኔ እንኳን የቆሸሸ ሕይወት ነው ያለኝ፣ እሱ በእኔ አያድርም አትበል። እንደ በረት ብትሸት እንደ እንስሳ እየኖርክ ቢሆንም አትፍራ፣ እርሱ አይጠየፍህም። ወደ ልብህ መለስ ብለህ እንዲህ ብለህ ራስህን ጠይቅ፣ በእኔ ሕይወት ውስጥ የተወለደው የአይሁድ ንጉሥ ወዴት ነው? ወስብሐት ለእግዚአብሔር። ይቆየን።